ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩስሪ ዩቱብ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ዛሬ መዝናኛ ቦታ ሄደናል እና ዘና እያልን ነው። አብረን ዘና እንበል እላችኋለሁ ውዶችዬ። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ዘና እንደምትሉ ተስፋ አደርጋለሁ። እና መዝናኛ ቦታ ሄደን ነው ዛሬ። ደስ ይላል። ከሁሉም ቦታ ነው የሚመጡት ለይሄን እዚህ ጋር ዘና ለማለት ማለት ነው። እና አሁን እኛ ጋር ምንድን ነው የሚባለው? ሰይፍ እየገባ ነው። ሰይፍያ ነው የሚባለው። ስለዚህ አበባው የሆነ ዛፍ አለ። በቃ ዝናብ ምናምን ሳይዘንብ ነው እንትን የሚለው የሆነ ልክ እንደ ኢትዮጵያ አደይ አበባ ፍክት እንደሚለው ማለት ነው። አበባው ይሄ የሚታየው አበባ ይሄ እንትን የሚለው ምንድነው? ሰማያዊ አይሉትም ምናምን በቃ ደረቅ ዛፍ ነው። ዛፉ ደረቅ ዛፍ ነው፣ ግን ልክ እንደ መስከረም አደይ አበባ ፍንድቅ እንደሚለው በቃ በዚህ ወራት ፍንድቅ ይላል። እና ለጉድ ነው አበባው የሚሆነው። በጣም ነው የሚያምራቸው። በቃ አረቦች ከሌላ ሀገር ይመጣሉ። በተለይ በጣም ዘህማ ነው፣ በጣም ወረፋ ነው። በቃ መፍለክለኪያ አይኖረውም። አሁን ላይ ያው የለም። አሁን ዛሬ ስራ ስለሆነ ትምህርት ምናምን ስላለ ልጆች ትምህርት ስላላቸው ብዙም አይደለም፣ ሰው ጥቂት ነው እዚህ ጋር የምናየው ሰው ራሱ። እና አበባው በጣም ነው የሚያምረው። ዛፉ በቃ ከላይ እስከታች ነው። እዩት፣ ይሄ ነው ዛፉ እና በጣም ያምራል አበባው። በዛ በቃ ይረግፋል፣ መልሶ ይተካል፣ ይረግፋል። እንደዛውን ሰው በቃ እንትን ሲለው ሁሉም ስልኩን እያነሳ ፎቶ ማንሳት ምናምን ነው በቃ። እና ዛፉ ይሄ ነው፣ ደረቅ ዛፍ ነው፣ ግን በቃ ፍንድቅ ነው የሚለው። እዩት 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 እዩት። ሰው በጣም ብዛት አለው፣ ግን ያው ወደ ሰዎቹ ፎቶ እንትን አይደለም ደስ ስለማይል ማለት ነው። እና ይኸውላችሁ እንደዚህ ስለሆነ ነው። ዛሬ እረፍት ሰዓት ነው። ይሄው ሁሉም በቃ ስልኩን እያነሳ ፎቶ መነሳት ምናምን ልጆቻቸውን በቃ እዚህ ጋር እንትን እያሉ እና ደስ የሚል ወቅት ነው እላችኋለሁ። ሀባይቢ አህሪቡ ወደኛ እኛ ጋር ብትመጡ በቃ ደስተኛ ሆናችሁ ትመለሳላችሁ። አየሩ አሪፍ ነው፣ በጣም ደስ ይላል። እዩት እዚህ ጋር ቀዝቃዛማ ነው ሱፉ። ወይኔ ዛፉ ግን በጣም በቃ የሆነ እኔ ያውም በቃ በሩቅ ነው እንትን የምለው፣ አጠገቡ ብትሆኑ ደግሞ በጣም ነው የሚያምረው። ዋው ማሻአላህ በጣም ደስ ይላል። ላይክ ሰብስክራይብ ያደረጋችሁ ወዳች እንዳትረሱ፣ አበረታቱኝ። አዲስ ነኝ፣ ቤተሰብ ያልሆነ ቤተሰብ ነው። ኮሜንት ጻፉልኝ፣ ቤተሰብ ካልሆነ መልሳለሁ። እሺ እና የዛሬ ምሽታችን ይህን ይመስል ነበር። በጣም የሚያምር ቦታ ነው።
እየመሸ ነው። ወደ ቤታችን መመለሻችን ስለሆነ ሴትዮን ፍለጋ ልሄድ ነው። እኔም አበባው ይሄን ይመስላል። እስኪ ቀረብ አድርጌ ላሳያችሁ። እንደዚህ አያችሁታ? ዋው መስላ ማሻአላ። በቃ ይሄ ነው። እንደዛ ነው እላችኋለሁ ውዶችዬ፣ አበረታቱኝ። አንጠፋፋ፣ እንጠያየቅ፣ እንዘያየር እላችኋለሁኝ። የዩስሪ ቤተሰቦች በጣም የሚያምር ቦታ ነው። እና መልካም ምሽት ይሁንላችሁ። ቻው ባይ ባይ።